በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱስ አማኑኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 28 በዚች ዕለት የገና በዓል ሆነ። ይኸውም የልደት በዓል ነው። ዳግመኛም በዚች ዕለት ከእንዲሁ አገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት አረፉ። ታኅሳስ 28 በዚች ዕለት የገና በዓል ሆነ። ይኸውም የልደት በዓል ነው። ይህም እንዲህ ሆነ። በአምላካችን በረቀቀ ጥበቡ ሰዎች ሁሉ ይቆጠሩ ዘንድ ስማቸውን ይጻፍና ይመዘገቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ለዚህም ከእመቤታችን ከከበረች ድንግል ማርያም ጋር ሊቆጠር ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የብርክት ድንግል ማርያምን ስም ሊያስመዘግብ ወጣ። እርሱ ከይሁዳ ነገድ ከዳዊት ወገን ነውና ቤተልሔምም የዳዊት ቦታው ናትና የከበረ ወንጌል እንደተናገረ ከዚህም በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቅልላ በበረት አስተኛችው። ለማደሪያቸውም ቦታ አልነበራቸውምና በዚያ ሰፈር እረኞች ነበሩ። ሌሊትም በየተራቸው ተግተው መንጋቸውን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆመ፣ የእግዚአብሔርም ብርሃን በላያቸው በራ። ታላቅ ፍርሃትም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት ሀገር መድኅን የሆነ ጌታ ኢየሱስ ክርስቶስ ተወልዶላችኋልና ለእናንተም ምልክት እንዲህ ነው። ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን ያመሰገኑ፣ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም፣ በሰው በጎ ፈቃድ እያሉ መጡ። ከዚህም በኋላ መላእክት ከእነርሱ ዘንድ ባረጉ ጊዜ እነዚህ እረኞች ሰዎች እርስ በርሳቸው ኑ ወደ ቤተልሔም ሄደን ይህን የእግዚአብሔር የገለጠውን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍን ሕፃኑንም በበረት ውስጥ ተኝተው አገኟቸው። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁ። እረኞች የነገሯቸውን የሰሙ ሁሉ አደነቁ። እረኞችም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ የቦታቸው ተመለሱ። ከወገናችን ሰው ሆኖ ለጎበኘንና ይቅር ላለን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዳግመኛም በዚች ዕለት ከእንዲሁ አገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት አረፉ። እኒህም ቅዱሳን ቀድሞ ከሃዲያን ነበሩ። የእንዲሁ መኮንን የከበረ ሠራዊ ጳውሎስን በሚያሰቃየው ጊዜ ከዚያ ነበሩ። ሲያሰቃየው ይመለከቱ ነበር። መኮንኑም ችንካሮችን በእሳት አግለው ዓይኖችን እንዲያወልቁ አዘዘ። ይህንንም ባደረጉበት ጊዜ ዓይኖቹ ወለቁ። ከወህኒ ቤትም ጣሉት። በማግስቱም እኒህ ሰዎች ሊያዩት በሄዱ ጊዜ ያለምንም ጉዳት ድኖ ጤነኛ ሆኖ አገኙት። የክብር ባለቤት ጌታችን ኢየሱስ ክርስቶስ አድኖታልና። ይህንንም ድንቅ ተአምር አይተው እጅግ አደነቁ። ጣዖቶቻቸውንም
ምንም መስራት እንደማይችሉ አስተዋሉ። የክርስቲያኖች አምላክ እርሱ እውነተኛ አምላክ እንደሆነ አወቁ። ወደ ከበረ ጳውሎስ ሄደው ሰገዱለት፣ እንዲጸለይላቸውም ለመኑት። እርሱም ባረካቸው። እግዚአብሔር እምነታችሁን ተቀብሎ ከሰማዕታት ጋር ይቁጠራችሁ አላቸው። ከዚህም በኋላ ወደ መኮንኑ ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ራሶቻቸውን ቁረጡ ብሎ አዘዘና ቆረጧቸው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። ከዚህ በመቀጠል መልክአ አማኑኤልን እናሰማለን። ከዓለም በፊት ያለ የምትኖር አማኑኤል ሆይ ለወርቾችህ ጽኑዓን ለሆኑ ክርኖች ሰላምታ ይገባል። ለክንዶችና መንታ ለሆኑ መሃል እጆችም ሰላምታ ይገባል። ያለ አንተ ታማኝ የለምና ሐዘን በመጣብኝ ጊዜ በዓለም አትተወኝ። ሰማያትና የምድር ንጉሥ የሆንክ አንተ አማኑኤል ሆይ ቁጥራቸው 10 የሆኑ ጥፍሮች በላያቸው ላይ ላሉባቸው ጣቶች ሰላምታ ይገባል። በኃይልህ አንካሶች ተሯሯጡ፣ ዕውሮችም የዓይን ብርሃንን አገኙ። እሳት ልብስ የሆንክ ቸር አማኑኤል ሆይ ከጣቶች ላይ ለተቀመጡ የእጅ ጥፍሮች ሰላምታ ይገባል። በተሳለ ጦር ለተወጋው ጎንህ ሰላምታ ይገባል። የሥጋ ሕመምተኞች በኃይል ሲድኑ ያን ጊዜ በአይሁድ ልብ ቅናት አደረ። መንበሬም ያስፈራቸው ቸር አማኑኤል ሆይ ለሆድህና ቸር ለሆነ የዋህ ለሆነው ልብህ ሰላምታ ይገባል። ለኩላሊትህና ንጹሕ ለሆነው ሐሳብህም ሰላምታ ይገባል። ከባሕር አሸዋ ከበዛው ኃጢአቴ በይቅርታ አቃልለኝ። የሰማይና የምድር ቸር አማኑኤል ሆይ ለሆድህ በመካከሉ ለሚኖር እምብርትህ ሰላምታ ይገባል። ለውስጥ ዕቃህም ሰላምታ ይገባል። በምሕረትና በቸርነት ብዛት ኃጢአቴ ሁሉ አስተሰርይልኝ። ይቅር ባይ ዕንቁ የሆንክ አማኑኤል ሆይ ሁለመናው ላማረ ወገብ ሰላምታ ይገባል። ጭኖችም ያቃጥል መለኮት ለሆነ ሰላምታ ይገባል። ከፍ ከፍ ላለች መንግሥት ምስጋናዎችን በብዙ መገዛት እነሆ አሁን አቀርባለሁ። ሰውን ለማዳን የምትተጋ አማኑኤል ሆይ ለጉልበቶችና ለእግሮችህ ሰላምታ ይገባል። ለተረከዞችና ለከበሩ መረገጫዎችህ ሰላምታ ይገባል። በፍጥረት ሁሉ አንደበት ምስጋና የሚገባው ስምህ ለዘላለሙ የተመሰገነ ይሁን። ሰውን ለማዳን የታሰርክ የእግዚአብሔር ምስክሩ አማኑኤል ሆይ 10 ለሆኑ ለሁለቱ የእግሮች ጣቶች ምስጋና ይገባል። አምላኬ ሆይ በእርሱ ትመሰገንበት ዘንድ የአንተን ስጦታ ያለ ዋጋ በነጻ ሰጠኝ። ሁሉን ዓለም ለያዘው ቃሉ አማኑኤል ሆይ ለእግር ጣቶችና ለአማረው ቁመና ሰላምታ ይገባል። የሚያስፈራ የአምላክ መልክ ለሆነው መልክም ሰላምታ ይገባል። የብዙ አገልጋዮችህ ዛሬ ለበዓልህ የመላእክት ዝማሬን በሚመስጥ ዜማ ቀርብ። ለጽራሪያም በሯ ደጃፏ ቸር አማኑኤል ሆይ ለነፍስህ መውጣትና ለሥጋ መድን ሰላምታ ይገባል። በጎልጎታ ለመቀበርህም ሰላምታ ይገባል። በሚያስፈራ ለፍርድ ቀንና
በጽኑ ምርመራ ጊዜ ይቅርታ ምሕረት ለኛ ጋሻ ይሆነ። አማኑኤል ሆይ ለጻድቃን ሕይወት ለአጣንም ቅጣትን ለሚሰጥ ትንሣኤ ሰላምታ ይገባል። ወንድማችን ሐዋርያው ጳውሎስ እንዳለ ሥጋችንን በመልበስህ የተሰራ የጥል ግድግዳችን አፈራረስልን። የድንግል ማርያም ልጅ ቸር አማኑኤል ሆይ ለማየት የሚያስፈሩ መላእክት በአንድነት እያመሰገኑ ወደ ሰማይ ለማድረግህና በአብ ቀኝ ለመቀመጥ ሰላምታ ይገባል። በሰማያዊ መዝገብ ባሪያህን ብትሾመኝ ድንቅ ምስጋና ይሆንልሃል። የማትደክም ፈጣሪ የሆንክ ትጉህ አማኑኤል ሆይ ቸር ከሆነ አባትና ከይቅር ባይ መንፈስ ቅዱስ ጋር በኋላኛው ዘመን ለፍርድ በመጣህ ጊዜ ነፍሴን ባደርሁበት እደሪ፣ በተቀመጥኩበት ተቀመጭ በላት። ከፍ ከፍ ላለ የብርሃናት አባት አብ ምስጋና ይገባል። ለወልድና ትክክል ለሆነ መንፈስ ቅዱስ ምስጋና ይገባል። የሚያቃጥል መለኮትን ለተሸከመች ድንግል ማርያምም በምድር ላይና ምጡቅ በሆነ በሰማይ ላይ ለዘላለሙ መስገድ መገዛት ይገባል። የማትደክም ፈጣሪ የሆንክ ትጉህ አማኑኤል ሆይ ቸር ከሆነ አባትህና ከይቅር ባይ መንፈስ ቅዱስ ጋር በኋለኛው ዘመን በመስቀል ላይ ልመናን የተቀበልክ ኢየሱስ ክርስቶስ ሆይ በዚህ ማኅሌት ቃልና በዚህ ደስታ ችግር ባገኘው ጊዜ ለሚለምን ሰው አቤቱ አንተ ረዳት ነህ፣ ለጨነቀውም መጠጊያ ነህ። ዋጋን ይዘህ እኔም መርዳት አፍጥን። አምላኬ ሆይ በዕድሜና ዘመን ቁጥር ላንተ ምስጋና ይገባል። አምላኬ ልዑል እግዚአብሔር ልጅ ሆይ ላንተ ምስጋና ይገባል። አምላኬ ድንግል ማርያም ልጅ ሆይ ላንተ ምስጋና ይገባል። በኃይል ዓለማትን ያዝክ አምላኬ ሆይ ላንተ ምስጋና ይገባል። ዘወትር ሰው የመሆን ምስጋና በቃል እናገራለሁ። አማኑኤል ሆይ ከሥጋና ከነፍስ መከራ አገልጋይን እኔን ጠብቀኝ ለዘላለሙ አሜን።